የተቀናጀ መሆኑን አስታውቋል። ይህ ጦርነት እየተካሄደ ያለው ከአዲስ አበባ 120 ኪሎ ሜትር ርቀት ላይ ነው። ከሰሞኑ መነሻቸውን ከቢሾፍቱ ያደረጉ የመንግስት ኮማንዶዎች ሰላሌ ኩዬ ወረዳ ላይ ከኦነግ ታጣቂዎች ጋር ጦርነት ገጥመው ከነ አዛዣቸው ሻለቃ መስፍን ታዬ ጭምር መገደላቸው ተሰምቷል። የክፍለ ጦሩ አዛዥ ሰራዊቱ በሁሉም አውደ ውጊያዎች ከመንግስት ኃይሎች የተከፈተበትን ጦርነት በጀግንነት መክቷል ብለዋል። ክፍለ ጦሩ ከመከላከል ወደ ጸረ ማጥቃት መሸጋገሩን ተናግረዋል። በዚህም የመንግስት ኃይሎች ከባድ ጉዳት እንደደረሰባቸው ተገልጿል። የክፍለ ጦሩ አዛዥ በሁሉም አውደ ውጊያዎች ድል ተጎናጽፈናል ብለዋል። ከዚህ በተጨማሪ ክፍለ ጦሩ በሰላሌ በኩል የኦሮሚያ ድንበር ሰብሮ በመግባት ህዝቡን ሲያሰቃይ የነበረውን የፋኖ ቡድን ላይ የአጸፋ እርምጃ እየወሰደ መሆኑን ዋና አዛዡ አስታውቀዋል። በሌላ ዜና ፋኖና መከላከያ በጎንደር ከተማ መጋጨታቸው ተሰምቷል። ዛሬ በጎንደር ከተማ ሙስሊሞች አስክሬናቸውን ለመቅበር በተገኙበት መቃብር ዙሪያ መሽገው የነበሩ የፋኖ ታጣቂዎች ጥቃት ለማድረስ ሙከራ ሲያደርጉ ከመከላከያ ጋር ወደ ግጭት ገብተው ነበር። በዛሬው የቀብር ስነ ስርዓት ላይም አናስቀብርም ያሉት እኚህ አካላት ከመከላከያ ጋር የተኩስ ልውውጥ ያደረጉ ሲሆን በውጊያውም መጎዳታቸውን እየተነገረ ነው። በሻሂዶች የቀብር ስነ ስርዓት ላይ ሁከት ፈጥረዋል የተባሉ ደግሞ ራሳቸውን ፋኖ ብለው የሚጠሩ ታጣቂዎች ናቸው። ፋኖዎች በአካባቢው ከሚገኙ የመከላከያ ሰራዊት ጋር ውጊያ ከገጠሙ በኋላ ተኩሱ ሲበረታባቸው መሸሻቸው ተሰምቷል። እኚህ ታጣቂዎች በትላንትናው ዕለት ቀብሩን ለማስቆም ከመከላከያ ጋርም ቢሆን ውጊያ እንገጥማለን የሚል መረጃዎችን ሲያሰራጩ ነበር። ይህ በእንዲህ እንዳለ የጎንደሩ ግጭት ወደ ደባርቅ ተዛምቶ 4 መስጂዶች መቃጠላቸው ተሰምተዋል። በሰሜን ጎንደር ዞን የተከፈተው ጥቃት አሁንም ተጠናክሮ የቀጠለ መሆኑን የገለጹት ምንጮቻችን እስካሁን 4 መስጊዶች ሙሉ ለሙሉ መውደማቸው ተገልጿል። በተጨማሪ የአንድ ሰው ሕይወት የጠፋ ሲሆን 3 ሰዎች ደግሞ ከባድ ቁስለት አስተናግደዋል። የአካባቢው ሙስሊሞች መንግስት ለጉዳዩ ትኩረት እንዲሰጥ ጠይቀዋል። የተቃጠሉ መስጊዶች አዲስ ዓለም መስጂድ፣ የ03 አህላል መስጂድ እና ሮሃማ መስጂድ ሲሆኑ በተጨማሪ አንዋር መስጂድ ላይ ጥቃት ለማድረስ የመኮሩ መኖራቸው ተሰምቷል። ከመስጂድ በተጨማሪም በአሁኑ ሰዓት የሙስሊሙን ማህበረሰብ የንግድና የመኖሪያ ቤቶች ላይ ዘረፋ ለመፈጸም በሙከራ ላይ መሆናቸውን ነው ነዋሪዎቹ የተናገሩት። ማህበረሰቡ የሚመለከተው አካል እየደረሰ ያለውን ጥቃት በአፋጣኝ እንዲያስቆም ጠይቀዋል። የሰሜን ጎንደር ዞን መንግስት ኮሚኒኬሽን በበኩሉ ረፋድ 5:50 ገደማ በከተማው ቀበሌ 01 እንዲያስቆም ጠይቀዋል። የሰሜን ጎንደር ዞን መንግስት ኮሚኒኬሽን በበኩሉ ቀበሌ 01 በምትገኘው የጎጢት ማርያም ቤተክርስቲያን የከሰተው የእሳት ቃጠሎ ተከትሎ የተፈጠረው መጠነኛ የጸጥታ ችግር በአካባቢው ወጣቶች፣ በሀገር መከላከያ ሰራዊት፣ በአማራ ልዩ ኃይል፣ በአካባቢው ሚሊሻና በመላው የአካባቢው ማህበረሰብ ብርቱ ጥረት ወደ ነበረበት ሰላም እና መረጋጋት ተመልሷል ብለዋል። እሳቱ የከፋ ጉዳት ሳያደርስ መቆጣጠሩንም ገልጸዋል። በሌላ በኩል በስልጤ ዞን ወራቤ ከተማ ያሉ አብያተ ክርስቲያናት እየተቃጠሉ የእምነቱ ተከታዮችም እየተደበደቡ መሆኑ ተሰምተዋል። ምንጮች እንደሚሉት በዛሬው ዕለት ከቀትር በኋላ በወራቤ ከተማ የሚገኘው የቅዱስ ሩፋኤል ቤተ ክርስቲያን በአክራሪ ኃይሎች የወደመ ሲሆን በአሁኑ ሰዓትም እነዚህ ኃይሎች በኦርቶዶክሳውያን ላይ ከፍተኛ ድብደባና እንግልት እየፈጸሙ መሆናቸው ተገልጿል። በዩኒቨርሲቲ የሚገኙ የክርስቲያን እምነት ተከታዮች ተማሪዎችም እየተለዩ እየተደበደቡ መሆናቸውን መረጃዎች ያመለክታሉ። በተጨማሪ 3 የፕሮቴስታንት አብያተ ክርስቲያናት መቃጠላቸውን ከአካባቢው በደረሰን የቪዲዮ ማስረጃ ማረጋገጥ ችለናል። አንዳንድ አስተያየት ሰጪዎች ከሃይማኖት ጦርነት የሚያተርፍም የሚተርፍም የለምና ኧረ ሰከን እንበል ያሉ ሲሆን ሌሎች ደግሞ በቅዱስ ሩፋኤል ቤተክርስቲያን ላይ ያደረሰው ጥቃት ሙጂብ አሚንን ተጠያቂ አድርገዋል። በተመሳሳይ ከአፋር ባገኘነው መረጃ መሰረት በሚቀጥሉት ጁማ ታላቅ የተቃውሞ ሰልፍ ለማድረግ ቀጠሮ ተይዟል። ተቃውሞ ይደረግባቸዋል ከተባሉ ከተሞች መካከልም ሰመራ፣ ሎጊያ፣ አሳይታ፣ ዱብቲ፣ ሚሌ፣ ጭፍራና አሊዳር ተጠቃሾች ናቸው። እሺ፣ አሁን ቀጥታ ወደ ውይይታችን እናልፋለን። ሀሳቦቻቸውን ሊያካፍሉን አቶ ሰለሞን እዚህ ከኔ ጋር አሉ። እንግዲህ ከላይ በዜናው ለማቅረብ እንደሞከር ነው ሃይማኖትን መሰረቱ ያደረጉ የተለያዩ ጥቃቶች በጎንደር ከተማ ተፈጽመዋል። ለእነዚህ ግጭቶች አንዳንዶች የቅማንት ኃይሎችን፣ ሌሎች ደግሞ ህወሓትና ኦነግን ይከሳሉ። በሌላ በኩል ደግሞ ፋኖና የሃይማኖት አባቶች ተጠያቂ የሚያደርጉም በርካቶች ናቸው።
ለመሆኑ ግን እነዚህ ግጭቶች መንስኤያቸው ምን ይሆን? እየደረሰ ላለው ጥቃትስ ተጠያቂው ማን ነው? ለእነዚህ ሃይማኖት ተኮር ጥቃቶችስ ለማስቀረት ምን አይነት መፍትሄዎች ያስፈልጉናል ብለው ያምናሉ? አመሰግናለሁ ሄኖክ። እንግዲህ የአሁኑ ግጭት የተጀመረው ሁላችንም እንደምናውቀው ቀብር ቦታ ላይ በተፈጠረ አለመግባባት ነው። ይህ ግን ኢሚዲየት ኮዝ ነው። ሩት ኮዙ ወይንም ዋነኛ መነሻው ሰሞኑን የተፈጠረው አልነበረም። እንደኔ የችግሩ ስር መሰረት በሃይማኖት አባቱ የቀብር ስነስርዓት ላይ የተፈጠረው ጥቃት ብቻ ነው ብሎ ማሰብ የተሳሳተ እይታ ነው። ለበርካታ ጊዜያት የጥላቻ ስብከቶችና ንግግሮች በይፋ በየሚዲያው ሲሰራጩ ተመልክተናል። እኔም አይተናል፣ አንተም አይተሃል። በርካታ እንግዲህ የሃይማኖት አባት ነን የሚሉ ሰዎች በሚዲያ ቀርበው የጥላቻ ንግግሮችን አድርገዋል። ኢትዮጵያንም የአንድ ሃይማኖት ብቻ አድርገው የሚመለከቱ ኃይሎች አሉ። ሁሉንም እያልኩ አይደለም። ደግሞ እስካሁን ህብረተሰቡን ተከባብሮ ያለው በመካከሉ ጥሩ ማህበራዊ መስተጋብር ስላለው ነው እንጂ እንደተሰበኩት ጥላቾች ቢሆን እስካሁንም የሚቆይ አይነት ነገር አልነበረም፣ ከተሰበከው አንጻር ማለት ነው። ይሁን እንጂ ብሔርንና ሃይማኖትን ወክለው የቆሙ አንዳንድ የሃይማኖት አባቶችና ታዋቂ ግለሰቦች ደህናውንም ህዝብ አሁን እየበከሉት ነው የመጡት። ታዲያ ይህ በአንድ ሃይማኖቶች ብቻ ያለ ነገር አይደለም። አንዱን ብቻ መውቀስ አንችልም። ሁሉም ጋር እንደዚህ ጽንፍ የረገጡ ከሃይማኖታዊ አስተምህሮቶች ይልቅ ጥላቻን የሚሰብኩ ሰዎች አሉ። ነገር ግን ብዙ ሰዎች ሲከሱ የማየው የራሳቸውን ሳይሆን ቀድመው የሌላውን ላይ የሚያተኩሩት። ቀደም ሲል አንድ የሃይማኖት አባት ያደረጉትን ንግግር እያየው ነበረ ወደዚህ ውይይት ከመግባት በፊት። እኚህ አባት ምን አሉ? በሰሜኑ ጦርነት ላይ 90% የዘመቱት የኦርቶዶክስ እምነት ተከታዮች ናቸው። ሙስሊሙ አይዘምትም፣ የዘመተ ጴንጤም የለም ብለዋል። እውነታውን እንነጋገርና መጽሐፍ ቅዱስ በወንድም ላይ ዝመት ይላል። ጦርነትንስ የሚያበረታታ የእግዚአብሔር ቃል አለ። እሳቸው ከፍቅር ከመታረቅ ከአንድነት ይልቅ ይሄን ነበር መስበክ የነበረባቸው። አሁን ይሄ የሃይማኖት አባትስ ያስብላል። ስለዚህ ይሄንን ራሳችንን መጠየቅ አለብን። ማን ነው እየወከለን ያለው? እንደ ሃይማኖት ተወካይ ሆኖ ሲናገር የዛ እምነት ተከታዮች የሚያምኑበትን መጽሐፍ ቅዱስ የሚለውን ነው እንጂ በዘፈቀደ የራስን አስተሳሰብ ብቻ ሃይማኖትን ወክሎ መናገር ትክክል ነው ብዬ አላስብም። አንዳንዶቹ እምነትና ፖለቲካው ተደበላልቆባቸዋል። የፖለቲካ ትንታኔ ሲሰሙ ነው የሚውሉት። በቃ በዛ የእግዚአብሔርን ቃል ትተው ቤተክርስቲያን ላይ ይመጡና አክቲቪስት ነው የሚሆኑት። አሁን የቤተክርስቲያን አክቲቪስቶች በዝተው ነው እንደዚህ አገሪቷ እየታመሰች ያለችው። ስለዚህ እነሱም ተወዛግበው ህዝቡንም ምዕመኑንም እያወዛገቡ ያሉ በርካቶች ናቸው። ለምሳሌ ያክል የጠቅላይ ሚኒስትሩን አማካሪ ዳንኤል ክብረትን መውሰድ እንችላለን። አንድ ጊዜ እሱ በተናገረው ንግግር ላይ አገሪቱ ጠፍታ ዙሪያው በእስላም ተወሮ አረማዊነት በዝቶባታል የሚል እንግዲህ ግልጽ የሆነ የጥላቻ ንግግር አድርጎ ነበር። እንደዚህ አይነት ከመጽሐፍ ቅዱስ ያፈነገጠ ንግግር በርካቶች ሲናገሩ ተደምጠዋል። ሁሉም ጋር ነው ታዲያ ያለው። አንድ ሃይማኖት ላይ ብቻ እያልኩ አይደለም። አንዱን አንስተን ሌላውን የምንተውም ነገር አይደለም። ሁሉም ሃይማኖቶች ጋር መረን የለቀቀ ንግግር የሚናገሩ አሉ። ነገር ግን ህጋዊ እርምጃ ሲወሰድባቸው አናይ። ችግሩ እዛ ጋር ከተናገሩ በኋላ እነሱን የሚያስቆም አካል ስለሌለ ሌላው ደግሞ እንደዚሁ አይነት ንግግር ይቀጥላል ማለት ነው። ሌላው እንደ ባልደራስ ያሉ የፖለቲካ ፓርቲዎች በአንድ ወገን በኩል ብቻ ያለውን ጉዳት ነው የሚዘግቡት። ለምሳሌ የደባርቁን ጥቃት ሳይናገሩ ዛሬ ማለት ነው የወራቤው ላይ የተፈጸመውን ለመዘገብ እሳት ጎርሰው እሳት ለብሰው ነበር የመጡት። ስለዚህ እነዚህ ፖለቲካ ፓርቲዎች ለማን ነው የቆሙት? ለየትኛው ህዝብ፣ ለየትኛው ሃይማኖት ነው የቆሙት ብለን ስንመረምራቸው ግልጽ ነው። ለአንድ የሆነ ሃይማኖት ወይም ወገን ብቻ ብዙ ጊዜ ሲዘግቡ የሚታየው። ምክንያቱም በሁለቱ በቀደም የጎንደሩ ላይ እያየሁ ነበረ። በርካታ ፓርቲዎች እንደዚሁ አይነት አቋም ነበራቸው። ይህ ብቻ አይደለም። የክልሉ መንግስት ሚዲያዎችን ጭፍጨፋዎችን እንደ ቀላል ግጭት አድርገው ነበር የዘገቡት። ይህ የሙስሊሙን ማህበረሰብ ደግሞ በጣም አስቆጥቷል። አስበው፣ ይሄኛው ጭፍጨፋ ምናልባት ኦሮሚያ ክልል ላይ ባሉ የሌላ እምነት ተከታዮች ላይ ተፈጽሞ ቢሆን ኖሮ ምን ያክል ያራግቡት ነበር? እነዚያውን ዝም ያሉት ፖለቲካ ፓርቲዎች፣ ሚዲያዎች፣ የግል ሚዲያዎች፣ በተለይ የግል ሚዲያዎች ምን ያክል ያራግቡት ነበር? ግን በዚህኛው ሲሆን ግን እምብዛም ሲናገሩም አላየሁም። አብዛኛዎቹ ለህዝብ ሳይሆን ቅድም እንዳልኩት ነው ለአንድ ወገን ነው የቆሙት። ይሄን ደግሞ የምናየው አሁን ላይ በተለያየ ቦታ የተፈጠሩትን ግጭቶች በአንድ ወገን ብቻ አድርጎ ሲያቀርቡ ነው። ከዛስ ከማያገባው አካል ጋር ወስዶ ይለጥፋል። የቅማንት ኃይል ይላሉ። የቅማንት ኃይል እዚህ ላይ ምን አገባው? ህወሓት ምን አገባው? እዚህ ከየት መጡ ህወሓት? ስለዚህ በአጠቃላይ አሁን ላይ እየደረሰ ላለው ጥቃት ተጠያቂዎቹ በርካታ ናቸው። እንደኔ እይታ በአንድ ሰው ላይ ብቻ የመመለከቱ አይደለም። አንደኛው ራሱ መንግስት ተጠያቂ መሆን አለበት። ገና ግጭቱ ሳይባባስ
ማረጋጋት እየተቻለ ራሱ ተሳታፊና አቀጣጣይ ሆኖ ታይቷል። ይሄ በግልጽ አሁን የጎንደሩ ላይ መመልከት እንችላለን። ልዩ ኃይልና ፋኖ ተሳታፊ እንደነበሩ እዛው ጥቃቱ የደረሰባቸው ሰዎች ተናግረዋል። ስለዚህ የመግለጫ ጋጋታ ከማቅረቡ በፊት ነገሩን ኮንትሮል ማድረግ ነበረበት። ዝም ይላል፣ እርምጃ አይወስድም፣ ፈጣን እርምጃ፣ ህዝብ ይጨረሳል። ከዛም በኋላ ደግሞ ተቆጣጠሬዋለሁ፣ አልቋል፣ በቃ ሁሉም ነገር ሰላም ሆኗል የሚል መግለጫ ብቻ ያወጣል። ግን በዛ ሰዓት ራሱ ግጭት ነበር፣ የሚሞት ሰው ነበር። በአጠቃላይ ለዘብተኛ የሆነ እርምጃ የሚወስደው እሱን የሚወክሉ ኃይሎች ደግሞ በዚህ ጥቃት ተሳታፊ ነበሩ። ስለዚህ በውሸት ሀገሪቱ ልትመራ አትችልም። ራሱ ይሄ ነገር ሄዶ ራሱን መንግስትንም የሚያጠፋ ነው የሚሆነው። እስቲ በዚህ 4 ዓመት የሆነው መመልከት እንችላለን። ባህር ዳር፣ ቢቸና፣ ሞጣ፣ እስቴ ከተሞች ላይ ያሉ የሙስሊም ማህበረሰቦች ላይ ጥቃት ደርሶባቸዋል። ይሄ አልነበረም የመጀመሪያ። የዛን ጊዜ ምን አይነት እርምጃ ተወሰደ? ስለዚህ ነው አንድ ቦታ ሲፈጠር ዝም ሲባል፣ ሌላ ቦታ ሲከሰት ዝም ሲባል እዚህ ደረጃ የደረሰው ማለት ነው። ይህም ነው ችግሩን እስካሁን እየተባባሰ የጨመረ። አንድ ቦታ ቤተክርስቲያን ይቃጠላል፣ አንድ ቦታ መስጊድ ይቃጠላል። ዝም ሲባል ከዛ የሰው ህይወት ይጠፋል። ዝም ሲባል እየሰፋ አሁን እንደውም አንድ ከተማ የሆኑ ሃይማኖት ተከታይ ሲገደሉ በተቃራኒው ሌላ ደግሞ ሌሎቹን እየገደሉ እንደዚህ አይነት በጠላትነት የመፈራረጅ ሁኔታ ውስጥ ተገብቷል። ወደ ጭፍጨፋ ሪል የሆነ ጭፍጨፋ እያመረ። ሌላው በክልል ውስጥ ያሉ መደበኛም ኢመደበኛም ታጣቂዎች ተጠያቂ ናቸው። ምክንያቱም ጥቃቱ የደረሰባቸው ግለሰቦች ቅድም እንዳልኩት ፋኖ፣ ልዩ ኃይሉ፣ ሚሊሻው መሀል ላይ ሆነው ነገሩን ከማረጋጋት ይልቅ ጭራሽ ድንጋይ ከሚወረውሩት መስጊዱን ከሚመቱት ሰዎች ጋር ሆነው ከለላ ሲሰጧቸው፣ ሲተኩሱባቸው እንግዲህ የጾሙ ሰዎች ላይ ማለት ጥቃት ሲያደርሱባቸው እንደነበሩ ሁሉም አልነበሩም፣ ግን ነበሩ። የልዩ ኃይል አባል የፋኖ አባል ታይተዋል ተብሎ ይህንን ግን የትኛውን ቡድን ሲያወግዘው አልተመለከቱም። በዚህ ላይ የተሳተፉ ታጣቂዎችን ተጠያቂ እናደርጋለን ያለ የፋኖም ሆነ የልዩ ኃይል አዛዥ አልነበረም። ይልቁንም አማራን ለማዳከም የህወሓት አጀንዳ፣ የቅማንት ጽንፈኞች ሴራ እያሉ ጥፋታቸውን በሰው ላይ ነበር ሲለጥፉ ነበር። ራሳቸው ተሳታፊ ካልሆኑ አትሊስት እንኳን የተሳተፉትን ተጠያቂ እናደርጋለን ብሎ እርምጃ ሲወስዱ መታየት አለበት። ስለዚህ ቀጣይስ ማን ያምናቸው? እንደዚህ ከሆነ ፍላጎት አላቸው፣ ደስተኛ ናቸው በተፈጠረው ዝም የሚሉ ከሆነ ከዛ ደግሞ ወደማያገባው ነገር ጋር ህወሓት ከየት መጥቶ ነው ጎንደር ላይ የሚጨፈጭፈው? ህወሓት አለ ጎንደር ላይ አሁን ደምስሰነዋል፣ እንደ ዱቄት ተበትኗል አልተባለም? የት ነው ያለው? ስለዚህ ራስን ከተጠያቂነት ነፃ ለማውጣት ሲባል በቦታው የሌለ ድክመት ነው ብዬ ነው የምወስደው። ሶስተኛው ተጠያቂ ደግሞ ጥላቻ የሚሰብኩት ናቸው። ቅድም የጠቀስኳቸው ዝም ስለተባሉ ያፋፍሙት። ቢያንስ በአንዳንዶቹ ላይ ተገቢውን ህጋዊ የሆነ እርምጃ ቢወሰድ ሌሎች አፋቸውን ይዘጉ ነበር። ነገር ግን በአንደኛው ጽንፍ ላይ ያለው ጥላቻ ሰብኮ ሰው ያጋድልና ተጠያቂ ሳይሆን ሲቀር ደግሞ በሌላኛው ጽንፍ ያለው እንዲሁ ተመሳሳይ የጥላቻ ንግግር ያደርጋል ማለት ነው። ምክንያቱም አንደኛው ላይ ምንም አይነት እርምጃ ስላላለ ችግሩ የሚቆሰቁሱት አይጠፉም። አሁንም ነገም ከነገ ወዲያም ችግር የሚቆሰቁሱ ይኖራሉ። ነገር ግን እርምጃ ህጋዊ የሆነ እርምጃ መወሰዳል። ያኔ ነው ሰው ቀጥለጥ ብሎ ሊኖር የሚችል። አብዛኛው እኮ የጥፋት ኃይል ነው ሆኖ አይደለም። ህብረተሰቡ የመጋጨት ሱስ የለው፣ የኑሮ ውድነት ነው ጥያቄው እኮ ሌላ ነው የህዝብ። ነገር ግን በጥቂት ሰዎች ምክንያት ጉዳዩ ሃይማኖት ስለሆነ ሁሉንም እየጎተተ የሚከት ነገር ከመጀመሪያው ኮንትሮል ሊደረግ ነው እዚህ ደረጃ ባልደረስ። ግን መንግስት ለዘብተኛ ይሆናል። የእሱ ታጣቂዎች እንደገና ይሳተፋሉ ጥቃቱ ላይ። ከዛም በኋላ አረጋግቻለሁ ይላል በውሸት ሰዎች ይሞታሉ፣ ቂም በቀል ይኖራል። እንደዚህ እያለ እየተንዛዛ ነው። ስለዚህ ከመጀመሪያውም አንድ ሰው በሚዲያ ቀርቦ የጥላቻ ንግግር ሰብኩ ሙስሊሞች ወረውናል ብሎ እንዴት ነው የጠቅላይ ሚኒስትሩ አማካሪ ሆኖ የሚቀመጠው ነው ጥያቄ። እንዴት ይሄ ነገር በሌላ ሃይማኖት ላይ ተደርጎ ቢሆን ብለው ያስቡት ሰዎች ተቃውሞ አይነሳም። ስለዚህ ልብ ብለህ ካየኸው ወደ አንዱ ያጋደለ ነው ተጠያቂነት እንኳን ወደ አንዱ ብቻ በአብዛኛው የሚታዩ ግን ጭፍጨፋው ሁሉም ላይ እውነት ለመናገር አንዱ ላይ አንድ ሰሞን ይበረታል፣ ረጋ ሲል ደግሞ ሌሎቹ ላይ ይበረታል። እንደዚህ ነው እስካሁን ያለው። ስለዚህ አሁንም ቢሆን መፍትሄው እነዚህ ከላይ የጠቀስኳቸውን ቡድኖች እርምጃ መውሰድ ነው። እነሱ ላይ እስካልተወሰደ ድረስ ነገም ለሚመጣው ችግር በህወሓት በቅማንት እያሳበቡ ክልላቸውን ማረጋገጥ ሳይችሉ ሌላ ክልል ላይ ለሚፈጠረው ነገር ድምፅ መሆንም ከብዳል። ጀመሪያ የራስህን ቤት አግድተህ ወደ ሌላ የምጠቁም ኦነግ እዚህ ጋር ምን አገባው? ጎንደር ላይ ኦነግ ሊያገባውም አይችልም። ግን ብዙ ጊዜ የተለመደ ነገር አለ። አሸባሪዎች፣ ጽንፈኛ ኃይሎች፣ ጽንፈኛውም ራሱ ነው፣ አሸባሪውም ራሱ ነው። ብቻ ስልጣኑን ለማስቀጠል ወይ ደግሞ እንዲሁ ጥላቸውን እየሰበከ ለመኖር ካለው ፍላጎት የመነጨ ሊሆን ይችላል። ዘሴም እየተለመደ የመጣ አካሄድ አለ። ስለዚህ አፋጣኝ የሆነ እርምጃ ያስፈልጓል። ዛሬ የሚያየናቸው ነገሮች በተለያየ ከተማ ሲዛመት ነበር። ለዚህ እንግዲህ እርምጃም አላየሁም፣ ቸልተኝነት ነው በአብዛኛው የሚታየው። እንደ
ቀደመው ጦርነትም ላይሆን ይችላል። የሃይማኖት ጦርነት ከባድ ነው የሚሆነው። ውጊያ ሳይሆን ጭፍጨፋ ነው የሚሆነው። በየአካባቢ ነው የሚሆነው። ንጹሐን ናቸው የሚሞቱት። ስለዚህ አፋጣኝ የሆነ እርምጃ ያስፈልገዋል የሚል እምነት ነው ያለኝ። በእኔ በኩል ያለው ምልከታ እንግዲህ ይህንን ይመስላል። ጋዘን መኖራቸው መታወቁ በራማ ከተማ የከባድ መሳሪያ ድብደባ ሲያደርግ የሰነበተው የአምባገነኑ የኢሳያስ አፈወርቂ ሰራዊት ከትላንት ጀምሮ መደበኛ ውጊያ መክፈቱን የተመለከቱ ዘገባዎችን አጠናክረንላቸዋል። አሁን ወደ ዝርዝር ዘገባው። ሰበር ዜና። በመስቀል አደባባይ የሚደረገውን ህገወጥ ተግባር መንበረ ፓትርያርክ ጠቅላይ ጽሕፈት ቤት በአስቸኳይ እንዲቆም ጠየቀም። ከአዲስ አበባ ከተማ አስተዳደር ጋር የተደረገው የጋራ ውይይት እልባት ሳያገኝ በቤተ ክርስቲያናችን ታሪካዊ ይዞታ መስቀል አደባባይ ላይ የሚደረግ ማናቸውም ስነ ስርዓት ተቀባይነት የለውም ሲል ጠቅላይ ጽሕፈት ቤቱ ለጠቅላይ ሚኒስትር ጽሕፈት ቤት፣ ለሰላም ሚኒስቴር፣ ለአዲስ አበባ ፖሊስ ኮሚሽን፣ ለፌዴራል ፖሊስ ኮሚሽን፣ ለአዲስ አበባ ከንቲባ ጽሕፈት ቤት በዛሬው ዕለት በጻፈው ደብዳቤ ገልጿል። አሜሪካ ለመጀመሪያ ጊዜ በትግራይ የተፈጸመውን ግፍና ወንጀል በሚገባው መጠሪያ ስሙ ጠርተዋለች። የአሜሪካ ውጭ ጉዳይ ሚኒስቴር አንቶኒ ብሊንከን በትግራይ ሕዝብ ላይ የሚደርሰውን እልቂት አስመልክቶ የኤርትራና የኢትዮጵያ መንግስት ያደረሱት ወንጀል የዘር ማጥፋት መሆኑን በይፋ ውሳኔ እንደሚሰጥበት ገለጹ። ዩክሬን የውጭ ጉዳይ ይፋ እንደሚያደርግ በዞሩበት ጊዜ 500,000 ሕዝብ የሞተባት ትግራይ ግን ተዘንግታለች ናቸው ብለዋል ጠይቀዋል። አንቶኒዮ ብሊንከን ሰውላቸው አስተዳደር ቀመጫ ወደ ሆነችው ጊዶሌ ከተማ ዘልቀው በመግባት ሚያዝያ 14 2014 ዓ.ም ለፌዴራሉ መንግስት፣ ለጠቅላይ ሚኒስትር ቢሮና ለፌዴራሉ የደህንነት ሚኒስትር ተመስገን ጥሩነህ እንዲሁም ለአማራ ክልል ፕሬዝዳንት ቢሮና ለአማራ ክልል ጸጥታ ቢሮ በጎንደር ቀውስ ተቀብለዋል። በመንግስት ንዝህላልነት የተከሰቱ ችግሮች የተከሰተውን ግድያና ምንም እርምጃ አልወሰዱም። ይከሰታል። ይህ በመንግስት ንዝህላል ሼክ ከማል